ዛሬ ማሳያችሁ የሺኤን አጠላለብ ነው። የብዙዎቻችሁ ጥያቄ ነው። እንዴት አድርጋችሁ ሺኤን ልብስ ወይም መላብስ እንዴት አድርጋችሁ መጠለብ ማዘዝ እንደምትችሉ ላሳያችሁ። መጀመሪያ ላይ ፕላይ ስቶሪ ላይ ትገባላችሁ። ፕላይ ስቶሪ ትገቡና ሺኤን ብላችሁ ታወርዳላችሁ። SHEN ሺኤን ከዛም ኢንስታል የምትለውን ይችን አንድ ጊዜ ክሊክ አረጋታለሁ። ኢንስታል ልበለው እስከሚወርድ እንጠብቅ። እንደምታዩት እንደዚህ ወርዶልኛል። ኦፕን እለዋለሁኝ። ከዛ አለው እንደዚህ አሁን ከፍቶ ልክ እንደዚህ ቀጥታ ሲከፍት ሳዑዲ አረቢያና አረበኛ እንግሊዘኛ ይላችኋል። እኔ አረበኛ አላርገው ወይም ሳዑዲ አረቢያ መውቀው ሳዑዲ አረቢያ ነው። ስፒክ እንግሊዝ ነው የሚለው እንግሊዝ ላርገው እኔ ወይም አረቢ ማድረግ ትችላላችሁ። ለእናንተ እንዲመቻችሁ እንግሊዘኛ ላረጋላችሁ። እኔ ያው ብዙም እንግሊዝ አልችልም። ከዛ እንደዚህ አረጋለሁ ማለት ነው። አሁን እንደዚህ ከፍቶልኛል። ከዛ ወደ ላይ ትመጡና አሁን ለምሳሌ ያው ሸበካው ትንሽ ያስቸግራል። ለምሳሌ እኔ እነዚህ ቀሚሶች ልጣልብ ነው ወይም ላዝ ነው ማለት ነው። ከዛም እዚህ ጋር ትመጡና አድ የሚል አለላችሁ። እዚች ጋር አድ የምትል አድ ቱ ካርት የምትላለይ አንድ ጊዜ ክሊክ አረጋታለሁ እንደዚህ። ከዛ እዚህ ጋር ሚዲየም፣ ስሞል፣ ላርጅ፣ ኤክስ ላርጅ እያለ እንደዚህ ቁጥር ያስመርጣችኋል። እናንተ ሳይዛችሁን ለምሳሌ ስሞል፣ ሚዲየም፣ ላርጅ፣ ኤክስ ላርጅ እያለ ይመጣላችኋል። አሁን ለምሳሌ እኔ ስሞል ነው ስሞል ብሌ ከዛ አድ ይችን አንድ ጊዜ ክሊክ አረጋታለሁ ማለት ነው። እንደዚህ እንደምታዩት አሁን አረብያ ወይም እዚህ ጋር ይኸው እዚች ጋር እንደምትች ቀይዋ እዛ ጋር ሂዳ ተጠራማለች። አሁን ከ100 ብር በላይ ነው ካሽ መጥለብ የምትችሉት። ከዛ በታይ ሸበከ ነው ማለት ነው። ወይም በአካውንት ነው ማስገባት ያለባችሁ። አሁን ከዛ ደግሞ ይችን ልጥለብ። አሁንም እዚህ ጋር እንደምታዩት በቁጥር ያው ሸበካው ዝቅተኛ ስለሆነ ነው እኔ እንደምታዩት እንደዚህ መጥቶልኛል ማለት ነው። የፈለጋችሁትን ከለር መምረጥ ትችላላችሁ። አሁን ለምሳሌ እኔ እዚህ ጋር ይሄንን ባረግ እንደምታዩት እንደፈለጋችሁ ከለር ከዛ ስሞል የምትለውን ወይም እናንተ የፈለገ ሚዲየም፣ ላርጅ እንደ ሰውነታችሁ አሁንም እዚች ጋር ትመጡና አድ ካት ትሉታላችሁ። ይኸውላችሁ ከዛም እዚች ጋር ሄዳለሁ እዚች አረብያዋ ጋር ማለት ነው። አንዴ ክሊክ አረጋታለሁ። እንደምታዩት እንደዚህ ከፍቶልኛል። እንደዚህ ሲከፍትላችሁ እናንተ አሁን ከዚህ ልብስ የማትፈልጉት ልብስ ካለ እዚህ ጋር እንደዚህ ታረጉታላችሁ። ወይም እዚች ጋር የዲሌት ምልክቷን አንዴ ክሊክ ታረጓታላችሁ። ዲሌት ይሆንላችኋል። ከፈለጋችሁ ያው እንደዚህ ራይት ታረጉና ከዛ እዚህ ጋር ትመጣላችሁ ማለት ነው። እዚህ ጋር አንዴ ክሊክ አረገዋለሁ። እንደምታዩት እኔ ገና አካውንት አላስገባውም። የፌስቡክ አካውንት ወይም የጉግል አካውንት እና ስልክ ቁጥር ኢሜል ይጠይቀኛል። አሁን እኔ እዚህ ጋር ስልክ ቁጥሬን አስገባለሁ። እንደዚህ ቁጥሬን አስገባና እዚህ ጋር ኮኔክት የሚለውን እነካዋለሁ ማለት ነው። ይችን ከዛም እንደዚህ ጌም ይመጣላችኋል። ጌሙን እናንተ አስገቡ። እንደምታዩት ጌሙ ሲመጣላችሁ ከዛ ይችን ሳብ ታረጉና እንደዚህ በትክክል ታገጣጥሟላችሁ ማለት ነው። ልክ እንደዚህ ከዛም እኔ ኮድ ይመጣልኛል። ኮድ የሚመጣው በወስታብ ነው ወይም በሜሴጅ ይኸው በራሱ አውቶማቲክ ይሞላልኝ ማለት ነው። ከዛም እንደምታዩት አሁን እዚህ ጋር ኢሜል ያመጣላችኋል። የጉግል ኢሜላችሁን ወይም የፌስቡክ ኢሜል ያመጣል። እኔ እዚህ ጋር የጉግል ኢሜል በራሱ ጊዜ ነው ያመጣልኝ። እዚህ ጋር ልምረጥ ኤፍ የሚለው አንድ ጊዜ ክሊክ ላድርግ። እንደምታዩት ልክ እንደዚህ ሴቭ ብሎ መጥቶልኛል። ክሊክ አደርገዋለሁ። ከዛም እዚህ መጀመሪያው ላይ ፋጡማ አላለሁ። ፋጡማ እታ ይመጣና አሊ ከዛም እዚህ ጋር ፋሚሊ ነው የሚለው እኔ ምን እለዋለሁ ፋጡማ ራቅ አረግና አሊ። ከዛ እታች ደግሞ ፎል ኔም ኢን እንግሊዝ ነው የሚለው። አሁንም እኔ ስሜን ደግሜ ነው የማስገባው ፋጡማ አሊ። እታይ መጣና ቁጥር አስገባለሁ። እናንተ ቁጥር ማስገባት ነው። ያው እኔ ቁጥሩን
በኋላ የራሴን ቁጥር አስገባለሁ። ዙሮ ለእናንተ ለማሳየት ያክል ነው። ከዛ እንደዚህ ካስገባው በኋላ እዚህ ጋር ብዙ የሚሞሉ አሉ ማለት ነው። እናንተ ይሄን ታዛዛታ እንደምታዩት ያው ቁጥርሽ የተሳሳተ ነው የሚለው ትክክለኛ ቁጥሩን በኋላ አስገባለሁ። እናንተ ይሄ እዚች ጋር ትመጡና ለምሳሌ ይሄ ካት ምናምን ያለበትን ቦታ ኮድ የአገሩን ሰፈር ያኔ የሰፈራችሁ ምናምን ያዛቸዋል። እናንተ ይሄን ሁሉ በአንድ ጊዜ ለመሙላት እዚህ ጋር ሎኬሽን የሚለው ላይ ትመጣላችሁ። እዚህ ጋር ማለት ነው። ይቺ ሞቃ ወይም ሎኬሽኑን አንድ ጊዜ ክሊክ ስታደርጉት ወደ ሎኬሽን ቦታ ይወስዳችኋል። ልክ እንደዚህ ከፍታላችኋል። እኔ ፍቃድ ይሰጠዋለሁኝ። ከዛም እንደምታዩት ሎኬሽኑን አምጥቶ እዛ ላይ ኮፒ ያደርግልኛል ማለት ነው። ይሄው እዚህ ጋር ኮንፎርም አድ ይለዋለሁ እዚህ ጋር ማለት ነው። አንድ ጊዜ ክሊክ አደርገዋለሁ። ከዛም እንደምታዩት ሁሉንም ሀገር ሞልቶልኛል። ለምሳሌ የሰፈሩ 1 2 3 7 ሀይ ሸርፍ የት ቦታ እንዳለው ሪያድ ምናምን ብሎ በራሱ ሞልቶልኛል ማለት ነው። እኔ አሁን የማስተካከለው ቁጥሩን ነው። ይሄንን ስልክ ቁጥሬን ብቻ ነው የራሴን ማስገባው። እናንተ የራሳችሁን አስገቡ። እላይም ምታይም 2 ቁጥር ነው የማታስገቡት። ካለላችሁ ደግሞ 1 ቁጥር ማለት ነው። አሁን እንደምታዩት እንደዚህ ትክክለኛ ቁጥሬን አስገብቻለሁ ማለት ነው። ከዛም ወደ ላይ መጣና ምንድነው የምለው እዚህ ጋር ሴቭ የሚለውን አንዴ ክሊክ አደርገዋለሁ። ሴቭ እዚህ ጋር ምን ይለኛል? ኢሜል አስገቢ ነው የሚለኝ። ኢሜል ላስገባለት። እንደዚህ ኢሜልን ታስገባው በኋላ ሴቭ እለዋለሁ። አሁን እንደምታዩት ከፍቶልኛል ማለት ነው። ያው ትንሽ ሸበካው ስለሚያስቸግር ነው። አሁን እንደምታዩት ከፍቶልኛል። እዚህ ጋር ምን ይመጣላችኋል? በሸበካ ነው ወይስ በእጅ ነው የምሰጠው? እዚህ ጋር በእጃችሁ ነው እንዲህ መስጠት የሚፈልጉት ይላል። እዚህ ጋር ደግሞ በካርድ ወይም በአካውንት ማስገባት ነው የሚፈልጉት። እዚህ ጋር ደግሞ ያኔ ተክሲድ ማለት እየቀነሳችሁ ብር ለማስገባት በእንደዚህ ነው የምፈልጉት። እናንተ አሁን ካሽ ከሆነ ምንድነው ማድረግ ያለባችሁ? ብሩ እናንተ ጋር ሲመጣ እንድትከፍሉ የመጀመሪያውን ትነኩና ከዛ እዚህ ጋር ኮንፎርም ትሉታላችሁ። ኮኔክት ዩ ስትሉት ወደ ጠለባቱ ይወስዳችኋል። ለምሳሌ እንደዚህ ላድርገውና ከዛ ኮድ ይመጣል ማለት ነው። ኮዱ ሲመጣላችሁ እናንተ በስልካችሁ ይመጣላ አስገቡ። እኔ አሁን መጠለብ አልፈልግም፣ ግን ለእናንተ ተጠለበብኝ። በዚህ መልኩ መሙላት ትችላላችሁ።